እና ምን ሆነ? መዝሙር። ጌታ የተመሰገነ ይሁን። መዝሙር ሰጠኝ። ለመዝሙር ነው ያስገባኝ ማለት። ጌታ የተባረከ ይሁን። ጨምቆ መዝሙር ያስወጣል መሰል። ክብር ለስሙ ይሁን። የሰራልኝን ድንቅ ታሪኩን ላውጋችሁ፣ ሰዎች እስኪ ስሙ ትምህርት ይሆናችሁ። በጌታ ይታመን ይጽናና ልባችሁ። የሰራልኝን ድንቅ ታሪኩን ላውጋችሁ፣ ሰዎች እስኪ ስሙ ትምህርት ይሆናችሁ። በጌታ ይታመን ይጽናና ልባችሁ። እርምጃዬ እግሬን ኢየሱስ ቀድሞ ምሕረቱን አብዝቶ ታምራቱን ደግሞ አሳየኝ አምላኬ። የከበረ ነገር እንደዚህ ሊመራኝ ወደ ጻድቃን አገር የሰራልኝን ድንቅ ታሪኩን ላውጋችሁ፣ ሰዎች እስኪ ስሙ ትምህርት ይሆናችሁ። በጌታ ይታመን ይጽናና ልባችሁ። በቀኝ በግራዬ አድብቶ መልካም መሰላት ፊት ወጥመዱን ዘርግቶ፣ ጌታ ግን ሲያድነኝ በፍቅር ራርቶ፣ ዲያብሎስ ሊያጠቃኝ ነበረ ተሰናድቶ የሰራልኝን ድንቅ ታሪኩን ላውጋችሁ፣ ሰዎች እስኪ ስሙ ትምህርት ይሆናችሁ። በጌታ ይታመን ይጽናና ልባችሁ። እርሱ ቅጥር ሲቀጥር በአምላኬ እየዘለልኩ ወጥመድ ሲዘረጋ፣ እኔም እያመለጥኩኝ በእኔ ብርታት ሳይሆን በጌታ እየታመንኩ ሩጫ ቀጥላለሁ ሁሉን እያሸነፍኩ የሰራልኝን ድንቅ ታሪኩን ላውጋችሁ፣ ሰዎች እስኪ ስሙ ትምህርት ይሆናችሁ። በጌታ ይታመን ይጽናና ልባችሁ። በዘላለም መድን ከጥልቁ ወጥቼ ከአባት ከእናት ዘመድ የሚበልጥ አግኝቼ፣ በአሕዛብ መካከል ለእርሱ ዘምራለሁ። የከበረ ስሙን አመሰግናለሁ። የሰራልኝን ድንቅ ታሪኩን ላውጋችሁ፣ ሰዎች እስኪ ስሙ ትምህርት ይሆናችሁ። በጌታ ይታመን ይጽናና ልባችሁ። በ71 ዓመተ ምህረት በአገራችን የምርትና የባህል እድገት ዘመቻ የሚባል ነገር
ታውጆ እንደነበረ ታስታውሳላችሁ። የባህል እድገት ማለት የባህል ምንጠራም እንደማለት ነው። የሚመነጠረው አንዱ የክርስትና እምነት ነው። ዘመቻ ሊቀመንበሩ ነበሩ መስከረም 2 ላይ ይሄንን ነገር ያሰሙት። ያንን ዘመቻ እሳቸው እንዳወጁ በማግስቱ ጌታ ልባችንን ቀሰቅሰው ነበር። እንግዲህ አሁን ጠንከር ያለው ሊመጣ ነው። ጠንከር ያለው ሊመጣ ስለሆነ መዘጋጀት ነው። ጸሎትም ነበረን፣ መዝሙርም ነበረን። በዚያም ጊዜ ጸሎትም ነበረን፣ መዝሙርም የድል መዝሙርም ነበረን። የጸሎቱ መዝሙር እንደዚህ የሚል ነበር። በደልን ይቅር የሚል አመፃን የሚያሳልፍ ከጥፋት ሊያድናቸው በሕዝቡ ላይ የሚሰፍ እንዳንተ ያለ አምላክ ማን ነው? ምሕረቱ የበዛ ቅዱሳን ሲሰደዱ መከራውም ሲበዛ ርስትህን ለማላገጫ አሳልፈ አትስጥ። የተቀደሰ መቅደስህን በጠላት አታስረግጥ። የእግዚአብሔር እድል ፈንታ ተጽፏል ሕዝቡ ነው። ሊያመልከው ሊያገለግለው ከግብፅ አገር ያፈለሰው አርነቱን በባርነት ሊተካ የሚከጅለው ይገባኛል የሚል ማን ነው? ሕዝቡ የእግዚአብሔር ነው። ርስትህን ለማላገጫ አሳልፈ አትስጥ። የተቀደሰ መቅደስህን በጠላት አታስረግጥ። እስከ ዛሬ ከብረሃል፣ በአሕዛብ ተፈርተሃል። የጠላትን እርግማን በረከት አድርገሃል። ያሳዳጁን ፈረሶች በባህር አስጥመሃል። በክንድህ ተከላክለህ ርስትህን ጠብቀሃል። ርስትህን ለማላገጫ አሳልፈ አትስጥ። የተቀደሰ መቅደስህን በጠላት አታስረክብ። ርስትህን ለማላገጫ አሳልፈ አትስጥ። የተቀደሰ መቅደስህን በጠላት አታስረክብ። ዓላማ ይዞ የተሰለፈ የሚያስፈራ ያንተ ሰራዊት ጠላቱን ሁሉ እያሸነፈ ባንተ መሪነት ቀንና ሌሊት ባህር ተሻግሮ በምድረ በዳ ጊንጡን ረጋግቶ ጥቂቱ ሕዝብ ካንተ ጋር በዝቶ ርስቱን ጨበጠ ከብዙ በልጦ። ሕዝብን አበዛ የአገሪቱንም ወሰን አሰፋ። የማዳን እጅን ለእኛ ዘረጋ። ሕዝብን አበዛ የአገሪቱንም ወሰን አሰፋ። የማዳን እጅን ለእኛ ዘረጋ። የሰናፍጯን ቅንጣት ቢዘራ ጌታ በምድር እንድትበዛ ያጉልበተኛው መጥቶ ረገጣት። እንደ
እንዳትበቅል መስላው ፈዛዛ ግን አልተሳካም አምልጣ ወጣች ሄደች አደገች ጌታ ይመስገን ድንበሯ ሰፋ ለደካከሞት መጠለያ ሆነች ሕዝብን አበዛ የአገሪቱንም ወሰን አሰፋ የማዳን እጅን ለእኛ ዘረጋ ሃሌሉያ ሃሌሉያ እያሸነፈ ዘላለም ኗሪ እንደ አምላካችን ያለ ታዳጊ ከቶ የታለ ተወዳዳሪ ጩኸትን ሰምቶ ምስኪን ድሆችን ዘይት የሚቀባ በአደባባዩ በቤቱ ተክሎ የሚያለመልም እንደ ዘንባባ ሕዝብን አበዛ የአገሪቱንም ወሰን አሰፋ የማዳን እጅን ለእኛ ዘረጋ ሃሌሉያ ሃሌሉያ እያሸነፈ ዘላለም ኗሪ እንደ አምላካችን ያለ ታዳጊ ከቶ የታለ ተወዳዳሪ ጩኸትን ሰምቶ ምስኪን ድሆችን ዘይት የሚቀባ በአደባባዩ በቤቱ ተክሎ የሚያለመልም እንደ ዘንባባ ሕዝብን አበዛ የአገሪቱንም ወሰን አሰፋ የማዳን እጅን ለእኛ ዘረጋ ይሄ መዝሙር ገና ሳንታሰር የተዘመረ መዝሙር ነው መዝሙሩ የጌታ ነው እሱ ነው አስቀድማችሁ ዘምሮ ያለው ገና ሳይሆን ዘምሩት ነው ያለው ገና ሳይሆን ዘመር እርሱም አደረገው ክብር ለስሙ ይሁን አንድ መዝሙር ሰምታችሁ ይሆናል እግዚአብሔር ሲረዳ ከሰማያት ወርዶ ገና ሳንፈታ እስር ቤት እያለን ነው የዘመርነው ዘምሩታል ቀደም ብላችሁ ዘምሩታል እሱም ደግሞ አደረገው እግዚአብሔር ይመስገን ለምንድን ነው የዘመርነው በነገራችን ላይ እስሩ ያው በ71 ዓመተ ምህረት ክረምት ላይ መጣ ገባን የሚሆነው ብዙ ነገር ሆነ አሁን እዛ ዝርዝር ውስጥ ብገባ አሳድራቸዋለሁ አሁንም የረዘመባችሁ ልትኖሩ ትችላላችሁ እና እንደዚያ እንዳይሆን ወደዚያ ልምጣ ከታሰርንበት ጊዜ ጀምሮ እስከ ተፈታንበት 1978 ዓመተ ምህረት በየመሃሉ አንድ በተደጋጋሚ እንደ አዝማች የሚሰማ ዘበት ነበር ይዘብቱብን ነበር እግዚአብሔር እስቲ የምታመልኩት እግዚአብሔር ከኛ እጅ መጥቶ ያውጣችሁ እግዚአብሔር ከሰማይ ወርዶ ይርዳችሁ ይሉን ነበር ደብድበው ሲደክማቸው ያውጣችሁ ይሉን ነበር በተለይ በመጨረሻ እቺ መዝሙር የተጻፈችበት ወቅት ላይ ቦረና ነገሌ የሚባል ቦታ ተወስደን ነበር ከይርጋለም ብዙ ኪሎ ሜትር ወደ ኋላ ወደ በረሃ ማለት ነው ተወስደን ነበር ሰው እንዳያገኘን ካሰናበቱንም እዚያው ማንም ሰው ሳይሰማ ሊያሰናብቱን ነበር የወሰዱን እዚያ ያለን አንድ ቀን የመቶ አለቃ ስሙ አሁን ረስቻለሁ አንድ የመቶ አለቃ የወይን ቤት አዛዥ ነው ምን እንደነካው አላውቅም ተቆጥቶ መጣ በጠቅላላ ያላቸውን ነገር ፍራሽ የብርድ ልብስ ኬሻ አንሶላ የቀን ልብስ የሌሊት ልብስ አንድ ነገር ጫማ ሳይቀር አውጡልኛል በሙሉ ወጣና የዕቃ ማሸጊያ ክፍል ገባ አንድ ሸሚዝ አንድ ሱሪ ምናልባት አንድ ነጠላ ጫማ ብቻ ቀረ በእጃችን
እና አንዲት አንሶላ የምታነጥፉት ነገር የለም። እሱን በላያችሁ ላይ ጣል አድርጋችሁ ነው የምታድሩት። እና በዚያ አስቀሩ። እንደዚያም አድርገው ያለ ቅያሪ አስቀርተውን። እንግዲህ እዚህ ሀገር ቅማል የለም አይደለ? ስሙን ስጠራ እንዳትጠየፉ ብዬ ነው። ቅማል በቅማል ስንሆን ያም ሳያንስ እያወጡ የጉልበት ስራ ያሰሩን ነበር። ያችን ሱሪያችንን ስትቆሽሽ አውጥተን አንሶላ ሸርጠን አገልድመን አጥበን እናሰጣለን። አንድ ወንድማችን እንደዚሁ ሱሪውን አስጥቶ እያለ ስራ ውጣ ተባለ። ኧረ ሱሪ የለም አለ። ራቁትህን ውጣ አለ። እንዴት ራቁቴን እወጣለሁ? ወይ ልብሴን ስጡኝ ለብሼ ልስራ ወይም ተውኛል። ሊሰሙ ነው። ራቁትህን ውጣ። ይሄን ስታውቅ ለምን ታሰርክ? ወጥተህ ትሰራለህ። አሁን ትንሽ ንግግሩ ትንሽ ተራዘመ። ስሜቱም መጣ እዛ ላይ። እዚያ ላይ ምን አለ? እግዚአብሔር ከሰማይ ወርዶ ሲረዳችሁ አያለሁ አለ። ከመካከላችን ደግሞ አንዱ እግዚአብሔርስ ከሰማይ ወርዶ እንደሚረዳን እናውቃለን አለና መለሰ። ከዛ ለስራ የሚወጣውም ወጣ እና ሰርተን ተመለስን። ያቺ ውስጣችን ገብታ ተቀረቀረች። እግዚአብሔር ከሰማይ ወርዶ ይርዳችሁ የምትለው ሀሳብ ተቀርቅራ ስትብላላ ቆየችና መዝሙር ሆነች። ጌታ የተመሰገነ ይሁን፣ ስሙ ይባረክ። መዝሙር ሊሰጠን ፈልጎ ነው። እዚያው እስር ቤት እያለን ጻፍን። እዚያው እስር ቤት እያለን ዘመር። ለመጀመሪያ ጊዜ ይህንን መዝሙር ስንዘምር ጮክ ብለን ነው የዘመርነው። በሹክሹክታ ቀስ እያልን ነበር ከዚህ በፊት የምናንጎራጉረው። አሁን ጮክ ብለን ስንዘምር ቤተ ክርስቲያን ውስጥ ያለን መሰለን። የዛለት ዘምረን የእግዚአብሔር መንፈስ በመሃላችን ወርዶ እንደው ሌላ ሲያደርገን እስር ቤት መሆኑ ተረሳ። አንዱ ወንድም ብድግ ካለና ድምፁን ከፍ አድርጎ እዛ ውጭ ያሉ ፖሊሶች ሁሉ እስኪሰሙ ድረስ ሃሌሉያ 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 የተፈታ ህዝብ ነው አለ። ወይኔ ቤት ውስጥ እኮ ተመሰገነ። እግዚአብሔር አንድ ነገር አለው ከፊታችን ማለት ነው አለኛ። እንደዚያ ሆነን አናቅማ። እስር ቤት ውስጥ ማለት የእግዚአብሔር መንፈስ ወይኒ ቤት ውስጥም ይወርዳል ማለት ነው። ወርዶ ትንቢት አናገረና ጌታ ተመሰገነ። መንፈሱ ሲወርድ ሰዎች ትንቢት ይናገራሉ። ደግ ትንቢት፣ የእግዚአብሔርን ታላቅነት የሚያሳይ ትንቢት። ጌታ የተባረከ ይሁን። ዘምሩ አለ። ሳትወጡ እዚች ሆናችሁ ዘምሩ አለ። ዘመርን ደህና አድርገን። ጌታ የተመሰገነ ይሁን። ያችን መዝሙር ከዘመርን በኋላ 2 ዓመት ቆየን፣ ወጣን። ከዛ በኋላ በሕይወት ጎዳና ፈተና ቢበዛም ጌታን እየጠራ ንጹሕ ሰው አይጠፋም። እጄን ያዘኝ ብሎ ሲጮህ ይሰማዋል። ረግረግ አውጥቶ በድል ይመራዋል። እግዚአብሔር ሲረዳው ከሰማያት ወርደው በደልን ሲያስወግድ በቅንነት ፈርዶ አላያችሁም ወይ ወጥመደው ሲሰበር ምርኮኛው ተለቆ ማዳኑን ሲናገር ችግረኛ ነው ሕይወት ጠላት ሲገዳደር የሚያስፈራራ ቃል በትዕቢት ሲናገር
ከንቱ ነው። እግዚአብሔር ሲረዳ ከሰማያት ወርዶ በደልን ሲያስወግድ በቅንነት ፈርዶ አላያችሁም ወይ ወጥመዱ ሲሰበር ምርኮኛው ተለቆ ማዳኑን ሲናገር ያለውን ተነጥቆ ሁሉን ነገር አጥቶ ባጠገቡ የሚቆም ጌታ ብቻ ቀርቶ በእንግድነት አገር ተገፍቶ ለሚያልፈው ተስፋው መሰረቱ አምላኩ ብቻ ነው። እግዚአብሔር ሲረዳ ከሰማያት ወርዶ በደልን ሲያስወግድ በቅንነት ፈርዶ አላያችሁም ወይ ወጥመዱ ሲሰበር ምርኮኛው ተለቆ ማዳኑን ሲናገር የቅዱሳን ረድኤት ከሰማይ ይመጣል። ዘመናትን ቆጥሮ ጌታ ይመለሳል። የልጆቹን እንባ ከዓይናቸው ያብሳል። ክብርና ምስጋና ለስሙ ይሆናል። እግዚአብሔር ሲረዳ ከሰማያት ወርዶ በደልን ሲያስወግድ በቅንነት ፈርዶ አላያችሁም ወይ ወጥመዱ ሲሰበር ምርኮኛው ተለቆ ማዳኑን ሲናገር እግዚአብሔር ሲረዳ ከሰማያት ወርዶ በደልን ሲያስወግድ በቅንነት ፈርዶ አላያችሁም ወይ ወጥመዱ ሲሰበር ምርኮኛው ተለቆ ማዳኑን ሲናገር ክብር ለኢየሱስ ይሁን። አየን አሸናፊነቱን ኃያል እንደርሱ የለም። ይንገስ ለዘለዓለም ይንገስ ለዘለዓለም። ክብር ለኢየሱስ ይሁን። አየን አሸናፊነቱን ኃያል እንደርሱ የለም። ይንገስ ለዘለዓለም ይንገስ ለዘለዓለም። ክብር ለኢየሱስ ይሁን። አየን አሸናፊነቱን ኃያል እንደርሱ የለም። ይንገስ ለዘለዓለም ይንገስ ለዘለዓለም። በቀራንዮ መስቀል ላይ በደዌ የደቀቀው ነፍሱን ስለ ኃጢአቴ መስዋዕት ያደረገው የሞትን ቀንበር ሰብሮ እኔኑ ሊያወጣ ነው። ማዳኑን ቀምሻለው ምን አለ የምመልሰው ምን አለ የምመልሰው። ክብር ለኢየሱስ ይሁን። አየ አሸናፊነቱን ኃያል እንደርሱ የለም። ይንገስ ለዘለዓለም ይንገስ ለዘለዓለም። የተናቀ ደካማ ቢመስልም አመጣጡ ከእሴይ ልጅ ከዳዊት ስር የወጣው ቁጥቋጦ ኢየሱስ አሸነፈ፣ ፍሬው ምድርን ሸፈነ። የእግዚአብሔር ፈቃድ በእርሱ ተከናወነ፣ በእርሱ ተከናወነ። ክብር ለኢየሱስ ይሁን። አየ አሸናፊነቱን ኃያል እንደርሱ የለም። ይንገስ ለዘለዓለም ይንገስ ለዘለዓለም። ክብር ለኢየሱስ ይሁን። አየ አሸናፊነቱን ኃያል እንደርሱ የለም። ይንገስ
አሸናፊውን ይዘን ወደ ቅድስቷ ሀገር በድል እንገባለን፣ በድል እንገባለን። ክብር ለኢየሱስ ይሁን። አየን አሸናፊነቱን፣ ኃያል እንደ እርሱ የለም። ይንገስ ለዘለዓለም፣ ይንገስ ለዘለዓለም። ክብር ለኢየሱስ ይሁን። አየን አሸናፊነቱን፣ ኃያል እንደ እርሱ የለም። ይንገስ ለዘለዓለም፣ ይንገስ ለዘለዓለም። ክብር ምስጋና ይዘን ከፊቱ እንቀርባለን። ከዙፋኑ ላይ ላለው እንሰግድለታለን። ሁሉን የረታ ጌታ ንገስ እንለዋለን። አሜን ለዘለዓለም። እርሱ ኃያል ነው። አሜን እርሱ ኃያል ነው። አሜን። ክብር ለኢየሱስ ይሁን። አየን አሸናፊነቱን፣ ኃያል እንደ እርሱ የለም። ይንገስ ለዘለዓለም፣ ይንገስ ለዘለዓለም። ክብር ለኢየሱስ ይሁን። አየን አሸናፊነቱን፣ ኃያል እንደ እርሱ የለም። ይንገስ ለዘለዓለም፣ ይንገስ ለዘለዓለም። ክብር ለኢየሱስ ይሁን። አየን አሸናፊነቱን፣ ኃያል እንደ እርሱ የለም። ይንገስ ለዘለዓለም፣ ይንገስ ለዘለዓለም። መግቢያ ላይ ያነበብኩትን ቃል አንብቤ አጠቃልላለሁ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ ያለው ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለ። ኃያል እንደ እርሱ የለም። ጌታ የተመሰገነ ይሁን። የኃይሉን ስራ ነው ያወራ ነው። የምናመልከው አምላክ ኃያል አምላክ ነው። የሚሳነው ምንም ነገር የሌለ አምላክ ነው። ቤተ ክርስቲያን ከተቆረቆረችበት ጊዜ ጀምሮ ትፈተናለች። ጌታ እስኪመጣ ድረስ ትፈተናለች። ቅዱሳንም ይፈተናል። የፈተናው አይነት ይለያይ እንጂ በማንኛውም ጊዜ በማንኛውም ቦታ ፈተናዎች ሊኖሩ ይችላሉ። ይሁን እንጂ የጌታን ስም የሚጠራ ይድናል። ጌታ የተመሰገነ ይሁን። ያመልጣል፣ ይወጣል ከዚያ ውስጥ። በልዩ ልዩ ፈተና ሰው በሚያውቀውም በማያውቀውም ችግር ውስጥ እያለፋችሁ ያላችሁ ካላችሁ የጌታን ስም በእምነት ጥሩ። ኃያል እንደ እርሱ የለም። እግዚአብሔር አምላክ ይባርካችሁ። ስላለፈ ነገር ብቻ አይደለም የምናወራው፣ ለነገም ጌታ ያው ነው። ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለም ያው ነው እና ይሄንን ጉዞ በድል እንደምንደመድመው እርግጠኞች ነን። እግዚአብሔር ይመስገን። ከጌታ ከኢየሱስ ክርስቶስ ከድል አድራጊው ከአሸናፊው ንጉሳችን የተነሳ በድል እንጨርሳለን። አንድ ቀን ሁላችንም በጌታ ፊት በእግዚአብሔር ጸጋ ጸንተን ቆመን እዚያ ቦታ በሚያበራ ፊት በክብሩ ብርሃን ውስጥ እንገናኛለን። ለዚያች ቀን ሁላችንንም ጌታ ያብቃል። እስከዚያ ደግሞ እኛ በታማኝነት እንገስግስ፣ እንስራ። ቀን ሳለ በምድር ላይ የተቀመጥንበትን ዓላማ እንፈጽም። ይህ ብርሃን ያልበራላቸውን ሰዎች ወደ ብርሃኑ እንጥራቸው። ወደ ወንጌሉ ብርሃን፣ ወደ ጌታችን ወደ ኢየሱስ ክርስቶስ ሕይወት እንጋብዛቸው። ይሄ ነው ስራችን።
ክብር ለስሙ ይሁን። እዚህ ላይ አበቃለሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። እንዴት ግሩም አምላክ ነው ጌታ። የተጠየቁ መዝሙሮች ነበሩ። እነሱን መዝሙሮች አንዳንዱን ያው በምስክርነቱ ውስጥ ዘምሯቸዋል። እግዚአብሔርን ስለዛ እጅግ አድርጌ አመሰግናለሁ። መቼም እንደ መለያየት ያለ ክፉ ነገር የለም። አሁን እንግዲህ እሱ ሊሄድ ነው። እኛ ደግሞ እዚህ እንቆያለን። ሲያሳርግልን ግን በደንብ ያው እንገናኛለን በጌታ ፊት። እስከዛ እንገስግስ ብሎ በጥሩ ማሳረጊያ ነው የዘጋው እና እስቲ አንድ ሁለት መዝሙር ቢዘምር። አንደኛው ልከፍለው የማልችል ነበረብኝ ዕዳ የሚለው መዝሙር ሰዎች የጠየቁት ነው። የኔም መዝሙር ነግሬሃለሁ። ልከፍለው የማልችል የሚለው እሱ ይዘመር። ሌላ የኔ መዝሙር ሌላ ጊዜ ትዘምረዋለህ። ሌላ አንድ ምርጫ ለአንድ ሰው መስጠት ይችላል። እስካሁን ካልተዘመሩት ያልተዘመረ መዝሙር ካለ አንድ መዝሙር አንድ ኦልሬዲ ብዙዎቻችሁ ተዘምሯል እና ያልተባለ አንድ ነገር ብቻ። እሺ መጨረሻ ተዘምሯል። ኦኬ እሺ እዛ መጨረሻ ጽጌ እግዚአብሔር ይሄ ነው ተስፋ ያደረኩት። ጥሩ ትስማማላለህ ወይስ እንቀጥል? እንትን ነው እርግጡን ምናምን ነው የሚለኝ። ሁለት አይበዛም ወይ ምናምን ነው የሚለኝ። ከጉራጌ ጋር ነው የሚነጋገረው። እሺ እሱ እንግዲህ ያው ሁለቱን ይዘምራል። ሶስተኛ ነው እነሱ እጅ የሚያወጡት፣ አራተኛ አምስተኛ ነው ሁሉ እጅ የሚያወጣው። ግን እሱ ቢቀር ጥሩ ነው። በቃ ሁለት ብቻ ነው። እሺ እስቲ ወንድሙ አጋሪ ቶሎ ቶሎ ብዬ እስራኤል ሊጨርስ። እሺ ዛክ እምቢ ያሻፈረኝ ይበቃል። ከዚህ በኋላ እንቀጥል እንዴ? እኔ ዝም ብለን እንስማቸው ምን እንደሚሉ እናንተ ትመርጣላችሁ። ምናልባት ሁሉንም ዛሬ መዘመር ስለማይቻል አንዳንዶቹንም ምናልባት በሌላ መንገድ ብታገኙ ይሻል መሰለኝ። ሁሉንም ስለማይቻል ማለት ነው። ካላችኋቸው ሁለቱም ብቻ ልዘምርና ባበቃ። እንግዲህ እንዲሁ ብቻ አርስቶቹን ይበሏቸው ወይስ? እሺ እንደዚህ እናድርግ። በቃ እንግዲህ አሁን ገላጋይ ልሁን እና ልከፍለው የማልችል እዛ ጋር ደግሞ ጽጌ ያልሽው ምን ነበር? አዝማች ነው እንግዲህ ሙሉ ቁጥር ያለው ነገር ይዘምር። ጥሩ ነው። ቶሎ ቶሎ ብዬ እስራኤል ልፈጽም እሱ የብዙ እና እምቢ አሻፈረኝ ደግሞ ጥሩ ነው። ሶስቱ ነገሮች እሺ። ከዚህ በኋላም አገልግሎት አለ። ከዚህ በኋላም አገልግሎት ስላለኝ ሌላ ቦታ እዚሁ እናንተው ጋር ድምጼ ተጎድቶ ሌሎች ደግሞ እንዳይጎዱ በቃ አገሩም እንግዲህ ትንሽ ነጻነትን የሚሰጥ አገር ስለሚመስለኝ ሁለት ብቻ ዘምራለሁ። እሺ
ዕዳዬን ተወልኝ እንባዬን አብሰው የሕይወቴን ቁስል በቁስሉ ፈወሰው በቁስሉ ፈወሰው። ብዙ ኃጢአቴ ተሰርዮልኛል አብዝቼ እንድወደው በእርግጥ ይገባኛል ዋጋው የከበረ የሽቱ መስዋዕት ከደስታ እንባ ጋር ምነው ባቀርብለት ምነው ባቀርብለት ለቅሶዬን ለደስታ እርሱ ከለወጠው ሽቱ ላበስለት ብልቃጡን ብሰብረው ማነው ቅር የሚሰኝ ጌታዬን ባከብረው ሀብቴን ብቻ ሳይሆን ሕይወቴን ብሰጠው ሕይወቴን ብሰጠው ማንም በብርቀቴ ያላዘነልኝን በምድር ላይ ፍጹም ተስፋ የሌለኝን ሞቴን ወደ ሕይወት መልሰው ኢየሱስ ስለ ፍቅር ብዛት ስምህን ልቀድስ ስምህን ልቀድስ። ማን እንዳንተ ጌታ ልብን ሊመረምር ማን ጠልቆ ሊረዳ የሰዎችን ችግር እውቀት የላቀ መሐሪ ነህ ምስጋናና ክብር ይሁን ለስምህ ይሁን ለስምህ። ማን እንዳንተ ጌታ ልብን ሊመረምር ማን ጠልቆ ሊረዳ የሰዎችን ችግር እውቀት የላቀ መሐሪ ነህ ምስጋናና ክብር ይሁን ለስምህ ይሁን ለስምህ ይሁን ለስምህ ይሁን ለስምህ። ሥጋም ወደ አፈሩ ሳይመለስ ቶሎ ብዬ ሥራዬን ልጨርስ ነፍሴ ወደ አምላኳ ሥጋም ወደ አፈሩ ሳይመለስ ሌት ተቀን ልትጋና ሥራዬን ልጨርስ ሲተጉ የሚያገኛቸው ሲመጣ ጌታቸው በመክሊታቸው የዘሩ ምስጋና አላቸው። አገልግሎቱን ያልናቀ በጥቂቱ ብድራቱን ይቀበላል ሥራው ተፈትኖ ነፍሴ ወደ አምላኳ ሥጋም ወደ አፈሩ ሳይመለስ ቶሎ ብዬ ሥራዬን ልጨርስ ነፍሴ ወደ አምላኳ ሥጋም ወደ አፈሩ ሳይመለስ ሌት ተቀን ልትጋና ሥራዬን ልጨርስ አደራው ከቶ የማይገዳቸው ቸልተኞች የጌታቸውን መመለስ የረሱ ዝንጉዎች
ዋይታ